በመጽሐፍ ቅዱስ ገጾች መካከል ከሰፈሩት ታሪኮች ሁሉ እንደ ነብዩ ዮናስና እንደ ነነዌ ሰዎች ታሪክ የሚመስጥና በመለኮታዊ ምስጢር የተሞላ ታሪክ ማግኘት አዳጋች ነው። ይህ ታሪክ በአንድ በኩል የእግዚአብሔርን ፊት ሽሽት ወደ ተርሴስ በሚኮበልል ብቸኛ ነብይ፣ በሌላ በኩል ደግሞ ክፋቷ ሰማይ ደርሶ የጥፋት ደመና በላይዋ ላይ ባንዣበበባት በታላቂቱ ከተማ በነነዌ መካከል የሚደረግ ፍልሚያ ነው። ውድ የፋና መንፈሳዊ ቤተሰቦች በዛሬው ዕለት ስለ ነነዌ የምንነግራችሁን ይዘናል። አዲስ ከሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ታሪኩ እንለፍ። ታሪካችን የሚጀምረው በእስራኤል ምድር ነው። ነብዩ ዮናስ በሀገሩ ሰሜናዊ ግዛት የታወቀ የድል የምስራች የሚናገርና በብሔራዊ ስሜቱ የሚጠቀስ ነብይ ነበር። ሆኖም አንድ ቀን ካልጠበቀው የምኞት ቀጠና የሚያወጣ ጥሪ ደረሰው። እግዚአብሔር ተነስተ ወደዚያች ታላቅ ከተማ ወደ ነነዌ ሂድ አለው። ዮናስ ግን አልታዘዝም አለ። ለምን? ምክንያቱም ነነዌ የእስራኤል ቀንደኛ ጠላት ነበረች። ጠላቶቼ ከሚነዱ ቢጠፉ ይሻለኛል የሚል ሰብአዊ ስሜት አሸነፈው። በተጨማሪም ስብከቴን ሰምተው ንስሐ ቢገቡ እግዚአብሔር ይምራቸዋል፣ ያን ጊዜ ጥፋት ይመጣል ብዬ ተናግሬ ሳይጠፉ ቢቀሩ ሐሰተኛ ነብይ እባላለሁ የሚል የስም ጥፋት ስጋት አደረበት። ዮናስ ወደ ነነዌ ሳይሆን ወደ ተቃራኒው አቅጣጫ ወደ ተርሴስ መርከብ ተሳፈረ። ነገር ግን ከፈጣሪ ፊት መሸሽ አልቻለም። እግዚአብሔር አውሎ ነፋስን፣ ዕጣንና ታላቅ ዓሣን እንደ መሳሪያ ተጠቀመ። ዮናስ በዓሣ ሆድ ውስጥ 3 ቀንና 3 ሌሊት መቆየቱ በኋላ ላይ ለሚመጣው ለክርስቶስ ትንሣኤ ታላቅ ምስጢራዊ ጥላም ነበር። ነነዌ በወቅቱ የዓለም ኃያል መንግሥት መዲና ነበረች። ነገር ግን በውስጧ 4 ታላላቅ ደዌዎች ነበሩባት። አንደኛው የኀጢአት ክምችት ነው። ክፋታቸው እንደ ጢስ ተከምሮ ሰማይ ደርሶ ነበር። ሁለተኛው ግፍና ጭካኔ ሲሆን ነቢዩ ናሆም የደም ከተማ እስኪላት ድረስ በጭካኔ ታወቀች ነበረች። ሦስተኛው ትዕቢት ነው። እኔ ነኝ ከኔም በቀር ሌላ የለም የሚል ራስን የማምለክ መንፈስ ሰፍኖባትም ነበር። አራተኛው ደግሞ ጣዖት አምልኮ ነው። ፈጣሪን ትተው ለምስሎች የሚሰግዱባት የጥንቆላ ማዕከልም ነበረች። ይሁንና ዮናስ በመጨረሻ ግን ከዓሣ ሆድ ወጥቶ ነነዌ ገባ። ስብከቱ አጭርና አስፈሪም ነበረች። በ40 ቀን ውስጥ ነነዌ ትገለባበጣለች። የሚገርመው ግን የነነዌ ሰዎች ምላሽ ነው። ምንም ተአምር ሳያዩ ዮናስ ሙት ሲያስነሳ ወይም ድዊ ሲፈውስ ሳይመለከቱ ያንን በባህር ውሃ ይዛልና በፀሐይ የጠቆረ ሰባኪ ቃል ብቻ ሰምተው እግዚአብሔርን አመኑ። ከንጉሡ ዙፋን እስከ እንስሳቱ በረት ድረስ ጾምና ጸሎትም ታወጀ። ማቅ ለበሱ፣ በአመድ ላይም ተቀመጡ። እግዚአብሔርም ቁጣውን መለሰ። የጥፋት ቃል ወደ ምሕረትም ተለወጠ። እዚህ ጋር አንድ ትልቅ ትምህርት አለ። ትገለባበጣለች የሚለው ቃል በሁለት መንገድ ተፈጸመ። ከተማዋ በዲናና በእሳት አልተገለባበጠችም። ይልቁንም የሰዎች ልብ ግን በንስሐ ተገለበጠ። ዛሬኛ ብዙ ታምራትን እየሰማን በየቀኑ በሺዎች የሚቆጠሩ ቃላትን እያዳመጥን ልባችን እንደ ጭቃ የጠጠረ ሆኗል። የነነዌ ሰዎች ግን በአንዲት ቃል ተለወጡ። ለዚህ ነው ጌታችን የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱባታል ያለው። እነርሱ ያለ መምህር ያለ ተአምር በአንድ ቃል ተመልሰዋል። እኛ ግን ጸጋው በስቶልን ካልተመለስን ምስክሮቻችን እነርሱ ናቸው። የነነዌ ጾም በየዓመቱ ሲመጣ
እንደ መንፈሳዊ መስታወት ራሳችንን እንድንመረምርበትም ነው። እግዚአብሔር ለዮናስ በሰጠው የቅል ተክል ምሳሌ እንዳስተማረው እርሱ ለሰው ልጆች ሁሉ የሚራራ ታጋሽ አምላክ ነው። ዛሬም በራችን ላይ ቆሞ ያንኳኳል። ንስሐ የጊዜ ጉዳይም ሳይሆን የውሳኔ ጉዳይ ነው። በፍርድ ቀን የነነዌ ሰዎች እንዳይፈርዱብን ዛሬ በሰማነው ቃል እንመለስ። እንደ ነነዌ ሰዎች ዛሬውኑም እንወስን፣ ዛሬውኑም እንመለስ። ምክንያቱም የነነዌ ሰዎች ንስሐ ለእኛ ተስፋም ፍርድም ነው። ተስፋ ነው ስንል ምክንያቱም እግዚአብሔር ለማንኛውም ኃጢአተኛ ይቅርታን እንደሚሰጥ ያሳያል። ፍርድ ነው ስንልም ምክንያቱም እነርሱ በአነስተኛ ዕድል ተለወጡ፣ እኛ በታላቅ ጸጋ ካልተለወጥን የምንሰጠው መልስ ስለማይኖረን ነው። መጨረሻው ጥሪያችን የሚሆነው እንግዲህ የነነዌ ሰዎች በፍርድ ቀን ተነስተው እንዳይፈርዱብን ዛሬ የምንሰማትን ቃል እንደ መጨረሻ ዕድል አድርገን ያዛት። ንስሐ የጊዜ ጉዳይ ሳይሆን የውሳኔም ጉዳይ ነው። እንደ ነነዌ ሰዎች ዛሬውኑ እንወስን፣ ዛሬውኑ እንመለስ። ለግሪክ ሰዎችና ላልተመለሱም ለጥበበኞችና ለማያስተውሉም ዕዳ አለብኝ፣ በወንጌል አላርፍምና አስቀድሞ ለይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና እንዲል ሮሜ 1:14 እግዚአብሔር ሆይ የሚሳን ነገር የለምና የራቀውን አቅርበህ የቀረበውንም አጉልተህ እየሰማነው ካለነው መርዶና ሰቀቀን ዕረፍተ ሥጋና ዕረፍተ ነፍስን አትንሳን። በመጨረሻም ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ቅድስት ቤተ ክርስቲያናችን እንጸልይ፣ በጭቅጭቅ በመከራ ስላሉት እንጸልይ፣ በረሃብና በስደት ስላሉትም እንጸልይ፣ በጽኑ ሕመም ተይዘው ስለሚሰቃዩት እንጸልይ፣ ስለ ሃይማኖት መሪዎች አባቶቻችን እንጸልይ፣ ስለ ሀገር መሪዎችም እንጸልይ። የሰላም የምህረት የቸርነት ባለቤት እግዚአብሔር ሰላሙን ምህረቱን እንዲሰጠንም እንለምን። አሜን። ውድ የፋና መንፈሳዊ ቤተሰቦች ይህንን መልእክት ለብዙዎች እንዲደርስ ሼርና ላይክ ማድረጋችሁን እንዳትረሱ። አዲስ ከሆናችሁም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌሎች ታሪኮች እስከምንገናኝ ድረስ መልካም ሳምንት፣ መልካም ጾም፣ የበረከት ጾም ይሁንልን።